ያደግ ሰው ወደ ዕጣን መሸጫ ሉባንጃ ቡክቡካ ወዳለበት አርቲ ጠጅ ሳር ወደ ተጎዘጎዘበት ሱቅ አመራ። ዕጣን የምትሰፍረውንም ሴት ሰላም ላንቺ ይሁን መዓዛን የምትሰሪ ኑሮ እንዴት ይዞሻል አላት። ያቺም ሴት የሆነው ጋሼ ኑሯችን ጥሩ ዕጣን ይመስላል፣ ሲቃጠል ጥሩ ይሸታል አለችው። ኑሮዬ በቁመቱ ምሬት ካፉ ንዴት ከፊቱ አይታይበትም፣ እየተቸገርሁ ከመሳቅ በቀር አመል የለኝም አለችው። ያደግ ሰውም በሳቅ ውስጥ ስላለ ኩርፊያ በብርሃን ውስጥ ስላለ ጨለማ ትንሽ ንገሪኝ አላት። ያቺ ሴት በሳቅ ውስጥ ያለ ኩርፊያ አራጣ ተበዳሪን ይመስላል፣ ከፊቱ መስራት ከጀርባው ፍርሃት አለበት። በቀን ውስጥ ያለ ጨለማ ግን ቅን የሆነ ደሃን ነው የሚመስለው። አንድ በግ ብትኖረው እንግዳ ቢመጣበት ያችን በግ ያርዳትና እያጎረሰ እየተመለሰ የሚያስበውን ይመስላል። ደግነቱ በድህነቱ ወለል ላይ የተነጠፈ ብርሃን ነው። ጨለማው ደግሞ በልቦናው ላይ ያለው እንዴት እሆናለሁ የሚለው ጭንቀት ነው አለችው። ያደግ ሰው በይ ጥሩ ዕጣን ቋጥሪልኝ አላት። ያቺ ሴት እሺ እቋጥራለሁ፣ ያው ጥሩ ዕጣን እንደ ጥሩ ስም ባይሸትም አለችው። ያደግ ሰው ጥሩ ስም ከእሳት ላይ ቢያርፍ እንደ ዕጣን ይሸታልን አላት። ያቺ ሴት የሚሸት ሁሉ የሚቃጠል አይደለም፣ የጥሩ ሰው ስም በአፍንጫ ሳይሆን በልቦና ነው የሚሸተተው። ያንን ሽታ እየተከተል ከሄድ ጀነት ደረስ። ጀነት ከደረስ ደግሞ በተረት ተረት ያልቀረበ በምናብ ላፍታ እንኳን ሽው ያላለ የዓለም ቋንቋ ከነዘመዶቹ ተሰብስቦ የማይገልጠው አምላክ ለበጎ ሰሪ የቸረው መዓዛ አለ አለችው። ያደግ ሰው 7 ሰማያት ያክል ቆሞ የተጠቀለለ ጭስ በልቦናው እያሸተተ ሲሄድ አሰበ። ከዚያም የዕጣን ቋጠሮውን እጁ ላይ ስታኖርለት ከሐሳቡ ባነንና ያድርሰን፣ አሁን ከሰማየ ሰማያት የዘለቀ የአምላኬ ስም ጥሩ መዓዛው እየሸተተኝ ነው፣ ልሂድ ልከተለው አላትና አፍንጫውን እንደ ተኩላ ወደ ላይ ቀስሮ እያነፈነፈ መንገዱን ቀጠለ።